የኦሮሞን ልጆችን ጡት ቆረጡ እጅ ቆረጡ ብሎ ጥላቻ በመዝራት የኦሮሞ ተወላጅ አጤ ምኒልክን እንዲጠላ የሚያደርጉት አካሄድ አግባብነት የለው። ይሄን ወንበር መልቀቃቸው አይቀርም። ይሄ ወንበር ነገ የሌላ ሰው ነው። ያን ጊዜ አድዋን እንዘክራለን። ያን ጊዜ ምኒልክን ከፍ እናደርጋለን። ያን ጊዜ እቴጌ ጣይቱን አደባባይ አይደለም ከተማ እንሰይማለን። ይህ ትንፋሼ ነው፣ አይቀርም፣ ጠብቁ። እንዴት የአድዋ በዓል ከቫላንታይን ዴይ ያንሳል? እንዴት ከክሬዚ ዴይ ያንሳል? እንዴት ከጎስት ስፕሬድ ዴይ ያንሳል? ለምንድነው የሁሉ ዘመቻ የመጣው አጤ ምኒልክ ላይ? ለምንድነው የሁሉ ክፋት የመጣው አድዋ በዓል ላይ? አባቴም አያቴም አጎቴም የዘመቱት ለአማራና ለኦሮሞ ሳይሆን ለኢትዮጵያዊነት ነው። እኔ ለዚህ ነኝ ምርጥ ኢትዮጵያዊ ሆነ። አድዋ የቤተክርስቲያናችን ድል ነው። ታቦት እንዳላዘመተች፣ ስዕለ ማርያምን እንዳላዘመተች፣ ካህን መነኩሴ ዲያቆን እንዳላዘመተች፣ ታቦተ ጊዮርጊስን እንዳላዘመተች፣ ቅዱስ ጊዮርጊስ እንዳይነሳ ታቦት መዝመቱ እንዳይዘከር እየተደረገ ያለው ከፍተኛ ሴራ ነው።